እንዴት ናችሁ? እንግዲህ ዛሬ የምናየው ደግሞ መጀመሪያ የምናየው የእግር ስፖርት ነው። የእግር ስፖርት በጣም አስፈላጊ ነው። እግርን ከማጠንከሩ በተጨማሪ ወገብንም ያጠነክራል። የወገብ ህመም ምናምን ያለበት ሰው ሁላ ይለቀዋል ማለት ነው በሽታው። ወገቡም ይጠነክራል። ስንቆም ቀጥ ብለን እንቆማለን። ሰውነታችንን ስለሚሸከም እግር ደግሞ በቃ እግር ከጠነከረ እንዳለ ሰውነታችን ጠንካራ ነው የሚሆነው፣ ወገባችን ጠንካራ ይሆናል። ወገብና እግር ያው የተገናኙ ናቸው። የእግር በምንሰራ ጊዜ የወገብም ይሰራል። ስለዚህ ወገብም ይጠነክራል ማለት ነው። በጣም ጤንነት ይሰማናል። የወገብ ህመም ይጠፋል። በቃ ሁሉም ነገር እግራችን ይጠነክራል፣ ወገባችን ይጠነክራል፣ አቋማችን ቀጥ ያለ ይሆናል፣ እግራችን ይወፍራል። እግራችን እየቀጠነ ላስቸገረን ሰዎች ደግሞ በጣም ፍቱን መድኃኒት ነው። የእግር ስፖርት ከሌሎቹ የሚለየው በጣም ከበድ ይላል፣ ግን ቢሆንም ውጤቱ በጣም ደስ የሚል ነው። አንዴ ከለመድነው በኋላ አሪፍ ነው። ስለዚህ በዛሬ የምናየው የእግር ስፖርት ምንድነው? ሁለት አይነት የእግር ስፖርት እናያለን። አሁን መጀመሪያ ላይ የምናየው እንደ ማሟሟቂያ ሰውነትንም ለማሟሟቅ ይሆናል። እንደገናም ደግሞ እግርን ያወፍራል፣ ያጠነክራል። በጣም አሪፍ ነው። ሁለተኛ ላይ የምንሰራው ግን ዴድ ሊፍት ይባላል። እሱ ደግሞ በጣም ቆንጆ ነው ለወገብ ሁላ። ከአንገት ጀምሮ እስከ እግር ጫፍ እስከ እግር ጣት ያለውን ያጠነክራል። በጣም ነው የሚያጠነክረው። ወገባችን እንዳያመን፣ እግራችንም እንዲጠነክር እንዲወፍር፣ ወገባችንም ህመም እንዲጠፋ፣ በቃ ለሁሉም ነገር ነው የሚጠቅመው። ለወገብ ጤንነት፣ ለጥንካሬ፣ ለአቋም ምንም ነገር አይከብደንም። በቃ ከዛ በኋላ እቃ ማንሳትም መራመድም ሁሉም ነገር ቀላል ይሆንልናል ማለት ነው። እና ግን የእግር ስፖርት በምንሰራ ጊዜ ጥንቃቄ ያስፈልጋል፣ ከፍተኛ ጥንቃቄ ያስፈልጋል። ክብደት ስናነሳ ከትንሽ ነው መጀመር ያለብን። ሰውነታችን እየለመደ ራሱ እንትን ይላል፣ ራሱ ጨምሩ ይለናል። የዛን ጊዜ ነው መጨመር ያለብን። ከመጀመሪያ ጀምረን ከባድ ክብደት ማንሳት በጣም አደጋ ላይ ያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። ከትንሹ ጀምረን ወደ ትልቁ ነው መሄድ ያለብን። ግን መጨረሻ ላይ ውጤታማ ነው የምንሆነው። ወገባችን ጤነኛ ይሆናል። በቃ ሁሉም ነገር ሰውነታችን እንዳለ ነው እንትን የሚለው ጤነኛ የሚሆነውና ስራ ይቀለናል። በቃ እንደ ልባችን እንራመዳለን። የእግርና የወገብ ህመም የሚባል ነገር ይጠፋል ማለት ነው። ስለዚህ በሳምንት 2 ቀን ብንሰራ በጣም ቆንጆ ነው። የእግርን ስፖርት በሳምንት 2 ቀን ከሌላ ነገር ጋር እያቀላቀለ መስራት እንችላለን። በትንሹ ከዛ ራሱ ነው እየጨመረ ይሄዳል። ራሱ ጨምር ሲለን ሰውነት። እሺ አሁን ደግሞ የምናየው የትከሻ ስፖርት ነው። የትከሻ ስፖርት በጣም አስፈላጊ የሆነ ስፖርት ነው። ምክንያቱም የትከሻ ስፖርት ስንሰራ ትከሻችን ያምራል፣ ልብስ ስንለብስ ያምርብናል። በጣም አሪፍ ነው የሚሆነው። ትከሻችን ቀጥ ያለና የሚያምር ይሆናል፣ ልብስ ያሳምራል። ሁለተኛ ደግሞ ጥንካሬ፣ የትከሻ ጥንካሬ እናገኛለን። ትከሻችን ከጠነከረ አጥንታችን በቀላሉ አይሰበርም። በቀላሉ እቃዎችን ማንሳት እንችላለን። ጤናችን ይጠበቃል። አንገታችን ቀጥ ያለ ይሆናል። አቋማችን ቀጥ ያለ ይሆናል። ጀርባችን ላይ ለምሳሌ አንዳንድ እንትን ካለ የፋት ጥርቅም ካለ ያ ይጠፋና በመስል ይተካል። ስለዚህ ለወንዶች ደግሞ በጣም ወሳኝ ነው ትከሻ። የትከሻ ስፖርት ሲሰሩ ትከሻቸው ይሰፋል፣ ያምራል። ልብስ ምናምን ሲለብሱ ደግሞ በጣም ያምርባቸዋል ማለት ነው። የትከሻ ስፖርት ለሴቶችም ይጠቅማል። ሴቶች ደግሞ ይጠነክራል፣ እዛው ባለበት ይጠነክራል። መስልም ያወጣል። ግን መስልም ቢያወጣ የሚያምር ነው የሚሆን። የሴቶች መስል አነስ ያለ ስለሆነ በዛው ልክ ጥንክር ብሎ ሰውነታቸው ላይ ያለው ፋት እንዲቀንስ ይረዳል። ይቀንሳል። ሰውነታቸው ውስጥ ያለው ቅባት ይቀንሳል። ያ ጡንቻ ይሆናል። በጣም የሚያምር እንትን ይኖራቸዋል ማለት ነው። ወንዶቹ ባይሰፋም ግን ለሴቶች የሚስማማ አይነት ነው የሚሆነው። ስለዚህ የትከሻ ስፖርት በጣም ወሳኝና መሰራት ያለበት ነው። በሳምንት 2 ቀን ቢሰራ ቆንጆ ነው። በሳምንት 2 ቀን መስራት የተለያዩ ስቴፖች አሉ። ግን ከነዛ ውስጥ አሁን እዚህ የምናየው ሁለት አይነት ስቴፕ ነው የምናየው ማለት ነው። 2 አይነት ስቴፖችን እናያለን። እነዚህ ዋናዎቹ ናቸው። እነዚህ በቻልነው አቅም መስራት ከትንሽ እንግዲህ ክብደት ስናሳ ከትንሽ ነው ማሳት ያለብን። ከትንሽ ጀምሮ ራሱ ሰውነታችን ጨምሮ ሲለን መጨመር አለብን ማለት ነው። ስለዚህ ስቴፑን ጠብቀን
12 ሪፒት እና 3 ሴት ብንሰራ አሪፍ ነው። 12 ጊዜ ደጋግመን እንሰራና አንዳንድ ደቂቃ እያረፍን ደግሞ 3 ጊዜ እንሰራለን ማለት ነው። ስለዚህ የትከሻ ስፖርት በጣም በጣም አስፈላጊ ነው። በተለይ ለወንዶች በጣም አስፈላጊ ነው። ይሄንን ግዴታ መስራት ያስፈልጋል ማለት ነው ጂም በገባን ጊዜ። ስለዚህ ጤናችንንም ጠብቀን ትከሻችንንም አሳምረን ልብስም ስንለብስ አምሮብን ነው የሚሆነው እና የትከሻ ስፖርትን ወንዶች ግዴታ ማዘውተር አለባቸው። ጂም በገቡ ጊዜ መስራት አለባቸው። ቢያንስ 2 ጊዜ በሳምንት መስራት አለባቸው ማለት ነው። ስለዚህ የትከሻ ስፖርት ደግሞ ሌላው ነገር ጥንቃቄ ይፈልጋል። የሆድ ስፖርት እንግዲህ በጣም አስፈላጊ ነው። በደንብ መስራት አለብን። ምክንያቱም የሆዳችን ፋቱን ለማስወገድ ይጠቅማል። ይሄንን ስንሰራ ፋቱ ይወገዳል ማለት ነው ከሰውነታችን። ሆዳችን ሲክስ ፓክ ያወጣን፣ በጣም ያምራል። ሁልጊዜ አዘውትረን መስራት አለብን ማለት ነው። ይሄንን ብዙ ስቴፖች አሉ፣ ግን እዚህ ላይ አንድ ስቴፕ ነው እና የሆድ ስቴፕ። የሆድ ስፖርት መቼ ይሰራል? አንዳንድ ቀን እያረፈ ለምሳሌ ዛሬ ሰርተን ነገ አርፈን ከነገ ወዲያ ሁልጊዜ ጂም በገባን ጊዜ ይሰራል ማለት ነው። አንዳንድ ቀን ግን እረፍት ይጠይቃል ማለት ነው እና የሆድ ስፖርት በጣም አሪፍ ነው። ያለውን የፋት ክምችት ይቀንሳል፣ ሆዳችን እንዲጠነክር ያደርጋል። ስለዚህ ሁልጊዜ ጂም በገባን ቁጥር አንዳንድ ቀን እረፍት እያደረግን መስራት አለብን ማለት ነው። በጣም አስፈላጊ ነው።